ዛሬ ቀኑ መጥፎ ነው ወይም ይሄን ነገር አልችለውም ካልን በራሳችን ላይ ነው። በጎ ንግግር ግን ከስጦታ በላይ ነው። በጣም የሰውን መልካም ንግግር ተናግረን ከምንሰጣቸው ከሌሎች ስጦታዎች የበለጠ የማይረሱት አይምሯቸው ላይ የሚቀር ጥሩ ስሜት እንዲሰማቸው የሚያደርግ ነው። እንግዲህ በእኛ ሀገር ባህል እውነት ለመናገር ማመስገን ላይ በጎ ቃላት መናገር ላይ አሁን ምናልባት የተሻሻለ ሊሆን ይችላል አላቅም፣ ግን እጥረት አለብን። የማመስገን እጥረት አለብን። ሰዎች ለማመስገን ሲሆን ፊትሽ እንዳይሆንብኝ እንጂ ማመስገን ውዳሴ ከንቱ እንደውም ይባላል እና ማመስገን እንዳይሆንብኝ እንጂ ይላሉ። ስድብ ግን ሲሆን ፊትሽ እንዳይሆንብኝ አይሉ ሙልጭ አድርገው ነው የሚሳደቡት። እና እንደውም አንድ ጊዜ የስነ ጽሁፍ መምህር ሆኖ ደበበ ሰይፉ የሚባለው ደራሲ ተማሪዎቹን አንድ የክፍል ስራ ይሰጣቸዋል። ምን ያደርጋል? አንዲት በጣም ቀጭን ልጅ ያቆምና ክፍል ውስጥ እቺ ልጅ እስቲ አመስግኗት ይላል፣ በቅጥነቷ ማለት ነው። እና በቃ እንደው በቻሉት ሸንቃጣ ምናምን ብለው 1 2 3 ቃል ተናገሩ። አሁን ደግሞ ስደቧት አላቸው። ሲላቸው እንደ ዝናብ ነው ያወረዱባት ማለት ነው። በጣም ብዙ ስድብ ስለ ቅጥነቷ። ወፍራም ሴት ደግሞ አቁሞ አመስግኗት፣ መጀመሪያ አመስግኗት አለ። ጥቂት ቃላት ድንቡሽቡሽ ምናምን አሉ። ከዛ ወደ ምስጋናው ሲመጣ ወደ ስድቡ ሲመጣ ግን በጣም ስብር የሚያደርግ ነው። ምንድነው ይሄንን ማንሳት የፈለገው? የምስጋና ቃል ሲሆን ቮካብለሪ ራሱ ያጥረናል። ቃሉ ስለሌለ አይደለም ስለማንጠቀምበት ነው። ስለዚህ ምስጋና በጣም ኃይል እንኳን በጥሩ ቀርቶ እንደው በቤተክርስቲያን ወድሶ በዘይኮነ ድልወቱ ሚል ቃል አለ። ባይገባው ማመስግነው። ምክንያቱም ምስጋና ለሰው ኃይል ይጨምርለታል። እና ምን ሰራበት መስሪያ ቤት አብረውን የሚሰሩትን ሰዎች ቤተሰቦቻችንን የምንናገረው ጥቂት ቃል ይሰራቸዋል። ለህፃናት ለምን ደግሞ ሲሆን በልጅነት የተነገራቸውን ቃል ይዘው ትልቅ ደረጃ ይደርሳሉ። እና መጽሐፍ ቅዱስ ይገርምሻል መሳደብን ከመግደል ያነጻጽረዋል ክርስቶስ። ወንድሙን ደንቆሮ የሚል ነፍሰ ገዳይ ነው ያለ። ለማጋነን ምናምን አይደለም። አንድ ልጅ ህፃን ሆኖ አንተ ደደብ ተማሪ ነህ ተብሎ ካደገ በጣም ይቸገራል ወደ ጥሩ ውጤት ለመምጣት። ያ ቃል ይገለዋል ነው። ስለዚህ ሰዎችን በንግግር ብቻ ከፍ ማረግም ዝቅ ማረግም መስበርም እንችላለንና መልካም ንግግር ግን ሰዎችን ይሰራቸዋል። በትዳርም ላይ በማንኛውም በቤተሰብም ላይ በማህበራዊ ህይወታችንም ላይ ሰዎችን በጥሩ ቃል ብንናገር ከምንሰጠው ከሌላ ስጦታ በላይ ያ ኃይል አለው በእነሱ ላይ። ብዙዎቻችን እኔንም ጨምሮ አንደበታችንን መግራት ይከብደናል እና እንዴት ነው አንደበታችንን መግራት የምንችለው? እንግዲህ ተፈጥሮ አፈጣጠራችን ራሱ የራሱ ትምህርት አለ። ከአንገት በላይ ያለውን አካላችን ስናይ 2 አይን አለን፣ 2 ጆሮ አለን፣ 1 ምላስ ነው ያለን። በቁጥር እንኳን ብናየው 2 ቢሆን ምላስ ምን እንደሚፈጠር እንግዲህ እንዲሁም አልተቻለም። በአንዱ ብዙ ችግር እያየን ነው። 2 ምላስ ቢኖረው ሰው ምን እንደሚያደርግ አስቢው። በፈለግነው ሰዓት ነው የምንናገረው። ደግሞ 2 ራሱ በደንብ ሴኩር የሆነው አካል ነው ምላስ። ከንፈር አለ፣ ከዛ ጥርስ አለ። እንደው ትንሽ ቢዘገይ እኮ ተብሎ እኮ እስኪወጣ ድረስ ማለት ነው። ግን እኛ ከአይንና ከጆሮ በላይ ሰው ከመስማት ይልቅ ለመናገር ይፈጥናል። እና ሰው ለመናገር የዘገየ ይሁን ይባላል። የዘገየ ማለት ለማሰብ ጊዜ እንዲኖረው የምትናገረው ቃል በተለይ ኢሞሽናል በሆነ ሰዓት አንደበት መግራት የሚቻለው ምንድነው? ስሜታዊ በሆነ ሰዓት መናገር የለብንም። በተናደድን ሰዓትም በተደሰትንም ሰዓትም ሰው በተደሰተ ሰዓት የሚገባውን ቃል አይፈጽም። በወቅቱ በጣም ደስ ብሎት ብዙ ነገር ይልና በአንጻሩ በተናደደ ሰዓት የሚናገረው ነገር ቆይቶ ሲሰማው ወይም ሲያስታውሰው የሚጸጸትበት ሊሆን ይችላል። ዘግይቶ መናገር በጣም ወርቃማው ህግ ነው ለንግግር አንደበትን ለመግራት። ከዛ ውጪ ከተፈጥሮ መማር፣ ለመስማት መፍጠን፣ ለማየት መፍጠን፣ ለመናገር ግን ቀስ ብሎ በጥሩ ቃል መጀመር አንዱ አንደበትን የመግሪያ መንገድ ነው። መልካም። እንግዲህ አንዳንዴ ደግሞ ንግግሮች ሲነገሩ ተቀባዩ ንግግሩን የሚቀበለው ሰው አንደበት እንዳለ ሁሉ ጆሮም ደግሞ የራሱ የሆነ ድርሻ አለውና ስንሰማ በምን መልኩ ልንሰማ ይገባናል ነገሮች? በመሰረቱ አስተያየትም ስንሰጥ ኮንስትራክቲቭ ክሪቲሲዝም ይባላል፣ ወይም ይሄ ገንቢ አስተያየት ማለት ነውና አንዳንዴ ሰው የሚናገረው ነገር ጥሩም ሆኖ የሚናገርበት መንገድ ግን ሰው ሊያስከፋ ይችላል። አንዳንዴ እኔ እኮ ለሷ ብዬ ነው ለሱ ብዬ ነው እኮ የተናገርኩት ይልና ሰው ግን የሚናገርበት መንገድ ኢንቴንሽኑ ጥሩ ሆኖ የሚናገርበት መንገድ ግን መጥፎ ሊሆን ይችላል። ቀላል ምሳሌ ልስጥሽ። ለምሳሌ አሁን አንዲት ሴት ጫማ ልታሰራ አንድ ጫማ ቤት ብትሄድ እና ጫማው ባይበቃት ያ ጫማ ሰሪ ጫማው ጠቦሻል ከሚላትና እግርሽ ትልቅ ነው ከሚላት ጫማው ጠቦሻል ማለት ያለበት ለምንድን ነው ጫማው የጠበባት? እግሯ ትልቅ ስለሆነ ነው። ግን እግርሽ ትልቅ ነው ቢላት ሁለተኛ እዛ ጫማ ቤት አትደርስም።
ጫማው ጠቦሻል ካለ ግን ጠቦኛል ብላ ትመለሳለች። ግን ሐሳቡ አንድ ነው። ያው እግሯ ትልቅ ስለሆነ ነው ጫማው የጠበበው ነው። ስለዚህ ሐሳቡ ጥሩ ቢሆንም የምንናገርበት መንገድ ሰዎች ጥሩ እንዲሰሙን አንዳንዴ ከበጎ መጀመር ሊሆን ይችላል። አስተያየትም እኛ ብዙ ጊዜ ሰው ሲያመሰግን እና ጥሩ ቃል ሲናገር አናመሰግንም በባህላችን። አሁን አመስጋኝ ሰዎች እንትና አሽቃባጭ እንደሆኑ እንደው ልወደድ ባይ እንደሆኑ ነው የሚታዩት። አመስጋኝ ከሆነ ተሳዳቢ ከሆነ ደግሞ ሐቀኞች ናቸው። እሱ ፊት ለፊቱ ነው የሚናገረው ብሎ ስድብን ሰው በጣም ያሞግሳል። መሳደብ የሐቀኝነት፣ ማመስገን ደግሞ የልወደድ ባይነት ምናምን አይደለም። እውነት እንግዲህ በሁለቱም ነው፣ በመጥፎም በጥሩም እውነቶች አሉ አይደለ? ስለዚህ አንድ ሰው ለስድብ የሚጠቀምበትን ሐቀኝነት ለምስጋና መጠቀም መቻል አለበት እና አንዳንዴ አስተያየትም ሲሰጥ ከተናጋሪዎቹ አለስልሶ የሰውየውን ስሜት ጠብቆ ከዛ በኋላ ትችት ቢደረግ ነው። ሳንዱች የሚል ቲዮሪ አላቸው አንዳንዶች። መጀመሪያ በምስጋና ጀምሮ ከዛ ትችቱን መሃል ላይ አድርጎ መጨረሻውን ደግሞ ልክ እንደ ዳቦና እንቁላል እንደሚበላው ማለት ነው። ግን እንቁላሉ መብዛት የለበት ማለት ስድቡ ወቀሳው ማለት ነው። ግን ትችትም ቢሆን በበጎ መልኩ ነው። የሚሰማው ሰው ደግሞ ሲሰማ ትንሽ ወደ ሰፊ መሆን መቻል አለበት። ሪአክሽኑም በጣም ቁጣ የተሞላበት። አንዳንዴ ሰዎች መጥፎ ንግግር ሲናገሩን እኛ በምንመልሰው ጥሩ ምላሽ ያንን መጥፎ ነገር ማጥፋት ይቻላል። መጽሐፈ ምሳሌ የሚባል መጽሐፍ ይላል መልካም መልስ ቁጣን ታበርዳለች። እና አንዳንዴ በቁጣ ለሚናገረን ሰው በለሰለሰ መንገድ ስንናገረው እያየ ነው ሲቀየር እናዋለን። እዛው ለምሳሌ በቤተሰብ ሊሆን ይችላል፣ በትዳር ቅዱስ ዮሐንስ አፈወርቅ የሚባል አባት ሚላል መሰለሽ ለምሳሌ ሚስትህ ተናዳ ድንገት ተነስታ የቤት ዕቃ ሰብስባ ልወጣልህ ነው ካለች ውጪልኝ ገላገለኝ እንዳትላት፣ ባይሆን የቀረሽ ዕቃ አለ በላት። ምንድነው ካለች እኔስ በሆነ ያንቺ ዕቃ አይደለ ወይ እኔንም ጠቅለሽ ይዘሽኝ ውጪ በላት። እርግጠኛ ነኝ ተመልሳ ቁጭ ነው ተመልሳ። እና መልካም ንግግሮች አንዳንዴ የሰዎችን ስሜት የተናገሩትን ራሱ እንዲያጤኑ ተናግረው እስኪጨርሱ ዝም በማለት እንኳን ማቀዝቀዝ ይቻላል። እና የሚሰማው ሰው ወደ ሰፊ ሆኖ ስድብም ቢሆን ወዲያው ሪአክት ባለማድረግ ሰውየው ተናዶ ይሆናል በማለት ማቀዝቀዝ ይቻላል። መልካም። እንደው ትችትንና ሐሳብ መግለጽን ነፃነትንም አያይዘህ ከአንደበታችን ጋር ምንድነው ያላቸው አንድነት፣ በምን መልኩስ ሊዋሃዱ ይገባል የሚለውን? አዎ እንግዲህ ሁሉም ሰው የራሱ አቋም አለው። ሁሉም ሰው አንድ አይነት ሐሳብ ሊያስብ አይችልም። ግን ያንን ልዩነት የሚገልጽበት መንገድ አሁን ምንድነው አንድ ጊዜ የጀርመን ቴሌቪዥን ላይ የሉላ አስራተ ካሳ ካልተሳሳትኩ ቃለ መጠይቅ ሲሰጡ በጣም የገረመኝ ነገር ሰማሁ። ምንድነው የሚሉት አፍሪካ ውስጥ ወይ ደጋፊ ነው ወይ ተቃዋሚ ነው እንጂ ኦፖነንት የሚለው ቃል አቻ የለውም ይላሉ። ማለት ወይ ጠላት ነው ወይ ወዳጅ ነው እንጂ በሐሳብ የሚለይ ለሚለው ሩም የለውም አሉ። እንግዲህ ቮካብላሪው ሊኖር ይችላል የሆነ ነገር ተፈልጎ፣ ግን ጽንሰ ሐሳቡ የለም። እኛ ስንደግፍም እስከ መጨረሻው ነው፣ ስንቃወምም እስከ መጨረሻው ነው እና በዛ ምክንያት ልዩነቶቻችንን ማስተናገድ አንችልም። አንድ ሰው አይ ይሄም እኮ እንዲህ ማለት ነው ይሄም እንዲህ ሊሆን ይችላል ብሎ ሚዛናዊ ከሆነ በቃ ልወደድ ባይ እንደሆነ ነው የሚቆጠረው። ወይ መጥላት አለበት ወይ ማመስገና እና ሐሳቦቻችንን በጣም በሰለጠነ መንገድ መናገር ይቻላል፣ ሌላውን ሳናስከፋ። አሁን ደግሞ የከፋው ምንድነው በፊት ስድብ እና ክፉ ንግግር በግል ነው የምንናገር የነበረው። ድሮም እኮ ስድብ ነበር፣ እሱማ በደንብ ነው የምንሰዳደብ የነበረው። ግን አሁን ለየት ያለው ቴክኖሎጂ መጣ። ስለዚህ እኔ አንድ ለምሳሌ በሶሻል ሚዲያ ቢሆን እኔ አንድ ሰው ስሳደብ እሱን ብቻ አይደለም ማስከፋው፣ ያንን ስድብ አይቶ ስለሱ መጥፎ የሚያስብም ሰው አለ፣ ወይ ደግሞ እሱ እንዴት እንዲባላል ብሎም የሚከፋው ሰው አለ። ስለዚህ የብዙ ሰው ህይወት ነው የምነካው ማለት ሳመሰግንም የዛን ያህል ነው ኃይሉ። እና ቴክኖሎጂው አለ የሚቆይ ለትውልድ የሚተላለፍ ስድብ ነው እያደረግን ያለው። እና የሆነ ቦታ ሰዎች ተገደሉ፣ የሆነ ቦታ እንዲሞቱ ሲባል እንዴት ሰው በሰው ላይ ጨክና እንላለን። ግን ቃላት ራሳቸው ከመግደል አይተናነሱ። እዚህ ጋር የቆሰቆስከው ሰዓት ነው እዛ ጋር የሚነዳው። እና ሐሳቦቻችንን ልዩነቶቻችንን በጣም ድሮ ዩኒቨርሲቲ ስንማር የመጸዳጃ ቤት ውስጥ ነው ሰዎች ሐሳባቸውን የሚገልጹት እና ሰው ፊት ማለት የሚያፍሩትን ነገር የሚፈሩትን ነገር በቃ በጣም ይጻፋል፣ ሁሌ ቀለም እንደተቀባ ነው። አሁን እዛ መጸዳጃ ቤት ላይ ይጻፉ የነበሩ ነገሮች ፌስቡክ የሚባል መጻፊያ ፕላትፎርም መጣላቸው። ስለዚህ ሰዎች ኢምፐርሰን አግኝቶሽ የማይልሽን ነገር እዛ ላይ ይለዋል። ለምሳሌ አንዳንድን ሰው የሚሳደቡ ሰዎች ያንን ሰው በአካል ቢያገኙት ፊት ለፊት አይኑን እያዩ እንደዛ ሊሉት አይችሉም። ውስጣቸው ማያምንበትን ነገር
እንደፈለጉ የመናገር ያ ደግሞ ሰው ሲሳደብም ራሱን ወክሎ አይሳደብም። በነገራችን ላይ አሁን ደግሞ የመጣብን ጣጣ እኔ እንደዚህ ነው ብሎ አይደለም የሚሳደቡ እኛ ብሎ የሆነ ወገን ወክሎ ነው የሚሳደበው። ተሰዳቢውም ተሳዳቢውም የሆነን ወገን ወክሎ ነው የሚሳደቡት። ያ ደግሞ መሬት ላይ ብዙ ችግር ያመጣል እያየነውም ነውና ኃላፊነት በተሰማውና በታረመ መንገድ ሐሳብን መግለጽ በጣም በጣም አስፈላጊ የሆነበት ዘመን ላይ ነው።